ዛሬ ሰውነታችንን ልክ እዚህ ጋር እንደሚታዩት ያማረና የተስተካከለ እንዲሁም ማድረግ ያለብንን ነገር እናያለን። እዚህ ጋር ያሉት በጣም ለጡንቻ እድገት ጠቃሚ የሚባሉ ምግቦች ናቸው። እነኚህ ካርቦሃይድሬት ሲሆኑ ለሰውነታችን ኢነርጂን ይሰጣሉ። ለእድገት ኃይል በጣም አስፈላጊ ስለሆነ እሱን ከካርቦሃይድሬት እናገኛለን። ቀጥሎ ያሉት ደግሞ ፋት ናቸው። እንደ አቮካዶና ፒናት ባተር ያሉት በጣም ለሰውነታችን ፋት አስፈላጊ ናቸው። ቀጥሎ ደግሞ የሚመጣው ፕሮቲን ነው። ፕሮቲን ሰውነታችን ጡንቻ ለመገንባት በጣም ወሳኙ ምግብ ነው። ከእንቁላል ከስጋ እናገኛለን። ልክ እዚህ ጋር እንደሚታየው መስሎቻችንን እንዲያድጉ ይረዳናል ማለት ነው። ስለዚህ እዚህ ጋር ያሉትን ምግቦች አመጣጥነን በመመገብ ሰውነታችን ከስፖርት በተጨማሪ እነኚህ ምግቦች በመመገብ ጡንቻዎቻችን እንዲያድጉና ሰውነታችን ያማረና የተስተካከለ እንዲሆን ይረዳናል ማለት ነው። ኢት ፎር ዮር ግሎትስ ባይ